ዲቃላ እኔ ተናድጄ የማይሆን ነገር ተሳስቼ እንድናገርሽ ከፈለክ አክሰስ በይ ወደዛ ምንም አይነት ልይዞሽ ለኔ የምታደርጊልኝ ምንም ነገር የለም ሰምኛለሽ እንዴም እየተናገርኩሽ አንቺ በል ተነሳስተሽ የሆነ ነገር እንድታደርጊልኝ ሳይሆን እውነት ስለሆነ ዲቃላ ነሽ ጽዮን የብዙዎችን ትዳር ያለ ርህራሄ ያፈረሰች አለሌና ባለጌ ናት እንጂ በቃሽ ከዚህ በላይ በቃሽ ተንገርህ እንጂ ለምን በቃሽ ትላታለህ የገዛ ጓደኛዋን ባል በግፍ በመንጠቅ ትዳሯን ያፈረሰች ባሏን እድሜ ልኩን ስታቃጥለው ይኖሮች ለልጁ ብሎ 1001 ጊዜ ቢታገሳትም እሷ ግን በገዛጇ ትዳሯን በማፍረስ ልጇን ለሰቀቀን ያዳረገች ከይሲ ሴት ነች አጭሩ ካቢ ጋር የጀመራችሁትን የሽርክና ውል በገዛ ፈቃድሽ እንታቋረጪ ምን አዎ ስራውን እንታቆሚ ለመንገር ነው የመጣሁት እንዴት አይነት ንቀት እንዴት አይነት ድፍረት ነው ደግሞ ንቀትም ድፍረትም አይደለም በማታውቂው ስራ ውስጥ ከመዳክሪ ለማዳን የፈጠርኩት ግብዣ ነው እንድትነግሩኝም እንድታስረዱኝም ማለት ነው ግን እኔ አንድ ነገር ልነግራችሁ ከዚህ በኋላ አባትሽንም ጨምሮ ማንም ሰው አይ ብሎ ምንም ነገር አደርጋለሁ ካለ ከዚህ በኋላ ድብልቅልቅ ያለ ጸብ ይፈጠራል ደህና ደሩ አባዬ እንኳን ያን የኔ ሽኝት ጊዜ ሲዘጋጅ ስህን ብሎ ጠርቷል ለምን ይመስላል እኮ እሳቸው እኮ ታዲያ በጣም የሚወዱሽ የክርስትና እናትሽ ናቸው ለዛ ነው እኮ አልገባም ብዙ ጊዜ እኔ ስላስተዋልኩ ነው እንጂ ሲናገር ሰምቼዋለሁ የሆነ ነገር ሳድርግ እናትሽን ትመስያለሽ እንደ እናትሽ ነው እንደዚህ የምታረጊው ይላል ይሄን ባህሪ ደግሞ እማዬ ላይ አንድ ቀን እንኳን አይቼው አላውቅም ዲቃላ ነኝ ማለት ነው በቃ ኧረ በእግዚአብሔር የማይሆን ስህተት አትሳሳቺ ህይወት እንዴ ምን ሆነሽ ነው አንቺ ለምን አትሰሚኝም በደንብ አድርገሽ ስሚ ከዛሬ ጀምሮ የትም ይሁን የት እኔ ሳላውቅ መሄድ የለብሽም ቀለል አድርገው እንጂ ዳዊት ለምንድን ነው ማቀለው ደግሞ በደንብ አካብደው ይሄ ቀን እስኪያልፍ ድረስ ሳያጠፉን እንደማይጠፉ ካወቅን በደንብ መጠንቀቅ ይኖርብናል ስለዚህ ከዛሬ ጀምሮ የምልሽን ሰምተሽ ተግባራዊ ማድረግ አለም ደግሞ ስምምነታችንን ሽረን መለያየት ይኖርብናል እሺ ከተሰራሽ ጀምሮ ያልታረምሽ አረም አቶ በልሆነ ያህል መልካም አባት እንዳለ ያው የትማም ተያይደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረሚ እንዳል ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክታ አረብ ሀገር ለሚስለው እሱም ልሰናበቱት ነው
ከአንድ ችግር ተገላገልኩ ስል እንደገና ሌላ ችግር ይዘሽብኝ ትመጫለሽ? ምንም የሚያስቸግር ነገር የለውም። ያቀረብሽለት እኮ የጋብቻ ጥያቄ ነው። የእውነት ቢመስለውስ? እንዳይመስለው ማድረጉንማ አንተ ትሰራዋለህ። ቆይ ከመነሻው አንቺ ለምን ሳትነግሪው መጣሽ? አላውቅም። ፈራው? እሱ ማን አባቱ ሆኖ ነው የምትፈሪው? እኔ እንጃ። ከአሁን በፊት ሳናግረው ምንም ተሰምቶኝ አያውቅም። አሁን ግን ካገኘው ሰዓት ጀምሮ እንዲሁ ፍርሃት ሲለኝ ነበር። እንደፈራሁት ፍቅር ይዞሻል ማለት ነው? ስነ ስርዓት። እሱን እኔ ሳሉን አንቺ ነሽ መባል ያለብሽ። መፍራት ከጀመርሽ ፍርሃት ደግሞ አንድ የፍቅር መገለጫ መንገድ ነው። ታዲያ ፍቅር ይዞሽ ካልሆነ እሱ ማን አባቱ ስለሆነ ነው የምትፈሪው? ሰውየው ጤና የለውም እንዴ? የፈለገ ነገር ቢሆን እኔ ካቡሽ ፍቅር ሊዘኝ እንደማይችል ታውቃለህ። ድብና አድርጎ ይዞሻል። ደግ አደረኩ እና ምን ታመጣለህ? ምን ታመጣለህ? በአደባባይ ዘቅዝቄ አንጠለጥልልሻለሁ። ምን? አርፈሽ የማትቀመጭ ከሆነ አሳይሻለሁ። እና አንተ ራስህ ድንበር አልፈህ በመሄድ ሚስቴ ነች ብለህ ከነገርከው በኋላ ብነግረውስ? እኔ እናንተ እኮ ግንኙነታችንን ሚስጥር አድርገን የሚያዝ ስምምነት አለን። በሚስጥር የምንይዘው አካባቢያችን ካሉ ሰዎች ነው እንጂ እሱ ምን አባቱ ስለሆነ ነው የሚደበቀው? አጠገባችን ያሉ ሰዎች እስከ መጨረሻው የማይሰሙት አንተ አፍህን ስትዘጋ ነው። አለበለዚያ ቦታ ለይተው እየዞሩማ ሚስጥር የለም። ምን እንኳን ራስሽን ነፃ ለማውጣት የፈጠርሽው ታሪክ ነው። ምንም ታሪክ አይደለም፣ እውነት ነው። ቆይ አንተ ስታስበው ሚስቴ ናት ብለህ ነግረው እንዴት ነው እኔ ለጋብቻ የምጠይቀው? እና ባሌ አይደለም ብዬ ነገርኩት እንዳትይም ብቻ እንክት አድርጌ ነው። ጥሩ ከሆነም በጣም ጥሩ። ካሁኑ ቅልጥ ያለ ጦርነት ውስጥ እንድንገባ ፈልገሻል ማለት ነው። ምንም ጦርነት የሚያስነሳ ጉዳይ የለውም። እና ባል ነኝ ብሎ ቁልቁል እያየኝ ሲያናፋ ዝም ብዬ እንዲቀመጥ ትፈልጊያለሽ ማለት ነው? እንደሱ እንዳይሆን እኮ ነው አግኝተህ እውነቱን የምትነግረው። አገኘውና በደንብ አድርጌ እውነቱን እነግረዋለሁ። ከሆነ ባሌ አለመሆንህን እንዳወቀ ይቆይ። ሚስቴ ናት ብለህ በፍጹም እንዳትነግረው። አልሰማሽም? እንደውም ጠበቅ አድርጌ በጣም የምወድሽ ባለቤቴ መሆንሽን እነግረዋለሁ። ጥሩ። ብነግርህ ስለማትሰማኝ አልከራከርህም። እኔ አቋሜን አሳውቄያለሁ። አንተ ግን ስምምነታችን እያፈረስክ ነው። ምንም ያፈረስኩት ስምምነት የለም። እንግዲያውስ እሱን አብረን እናየዋለን። ግን አትንገር እያልኩ ሄደህ ከነገርከው በኋላ ለሚፈጠረው ችግር በሙሉ ኃላፊነቱን አንተ ትወስዳለህ። እኔ እወጣዋለሁ። በሰላም ነው ነገር? ኧረ እውነት በሰላም ነው፣ ምንም ችግር የለም። በሰላም ምንድን ነው የምትጨቀጭቀኝ? አይ በቃ እንግዲህ አትነግረኝ። አይ እሺ ታዲያ ለምንድን ነው ቤት እንዳልገባ የከለከልሽ? ቤቱ ጥሩ ስላልሆነ ነው። ሌላ ለምን ሊሆን ይችላል? ምን ማለት ነው ቤቱ ጥሩ ስላልሆነ ማለት? እኔ ቤተኛ አይደለሁ እንዴ? እዛ አደኩበት ቤት አይደለሁ እንዴ? አይደለም፣ ቤቱ ስላልጸዳ ሳይሆን ጥሩ አይደለም ያልኩት። ቤቱ ሳይሆን መንፈሱ ነው ጥሩ ያልሆነ ማለት። አሁን በቃ ወደ ፈለግኩ ነገር ልግባ። አብቂ የፈለገውን ያህል ቢቸግረኝ፣ ምንም ያህል ባጣ፣ እንደው ከህይወት አደራ ገንዘብ ላይ 600 ሺህ ብር አንስተህ ልትሰጠኝ ትችላለህ? ከባድ ነው ከባድ። እና አንቺ ደግሞ ያሳደግሽኝ እናቴ ነሽ። አንቺንም እምቢ ማለት በጣም ከባድ ነው። እና ትሰጠኛለህ? እኮ ባደራ የተቀመጠ ገንዘብ ማውጣት በጣም ከባድ ነው። አውቃለሁ፣
እኮ እንዴት አደርጋለሁ? ባይሆን እንደው ጋሼን እሱ ሻይ እኔ እሱ እንድጠይቀው አልፈልግም። ከሰጠኝ ራስህ ስጠኝ። እቲ እንዴት እኮ ሊሆን አይችልማ። በጣም ከባድ። አይ እንደው ባስ ካለ ግን ሰዎችን አጠያይቄ በብድር መልኩ ትሰጠኛለህ ፈልገህ? እንግዲህ አሁን በዚህ ሰዓት ይሄን ያህል ገንዘብ የሚያበድር ማግኘት በጣም ከበድ ቢልም እንደው ማፈላለግ ነው እንግዲህ። እሺ ግን አብይ ገንዘቡን ግን መመለስ የምችል አይመስለኝም። ማለት አልመልስልህም፣ በዛው ነው ማስቀረው። ዲኒቲ በአሁን ሰዓት እኮ ምንም ገቢ እንደሌለኝ ታውቂያለሽ። እሱን አውቃለሁ። ታዲያ ላንቺ ሰጥቼሽ እዳውን በምን ከፍሏለሁ? እኔ በቃ ልትሰጠኛችንም ማለት ነው። አሁን የሚያሳዝን ነው። ለመጀመሪያ ጊዜ ጠይቄሽ እንጂ ማለት ግን ምንም ማድረግ አልችልም። በቃ አትፈሪ፣ ምንም ችግር የለም። በቃ እኔም እኮ ትችለህ ትሰጠኛለህ ብዬ አይደለም የጠየቅኩ። አይ እንደው ቢሆንም በጣም ልክ ያለው ነገር ነው። ይሄ በጣም የሚያሳፍር ነገር ነው። ምንም ችግር የለውም። እኔ ብቻ ይኸውልህ አዲ እሱን ካልጠየቅሽ ብላ ወጥራ ስለያዘችኝ ነው እንጂ። ለምንድን ነው ወጥራ ያዘች? ታሪኩ ብዙ ነው፣ ነገሩም ከበድ ያለ ነው። ግን አብይ እሷ ከዛ የበለጠ ገንዘብ ቋጥራ ይዛ እኔን ጠይቂ ማለቷ ነው። እሷ ያን ያህል ገንዘብ ከየት አመጣች? እጮኛ ይላከልኝ ነው የምትለው። ምን አውቃለሁ። ግን ይኸውልህ ምናልባት ጠይቄው እምቢ ያለኝ ስለምላት አፏን እንዳከፍትብህ አደራ። ዱቻላት አደራ። አይዲ ለሱ እኮ ችግር የለውም። ስልክ መዝጋት ይቻላል። በቃ ዝጋው፣ አታንሳው፣ ዝግት አድርገው። እሺ ግን አብይ አሁን በቃ ሁሉም ነገር ይቅርና እንደው ዋጣጬን ምስኪኑን ባሌን ወደ ቤት መልስ። እንዴ ጋሽ ከቤት ወጣል እንዴ? አዎ ድብልቅልቅ ያለ ጸብ ተጣልታ መቼም ላይ መለስ ዝቶ ነው የወጣው። ጣጣ አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። እንዴት አደርክ ቶምዬ? ደህና ነኝ። እንዴት ነሽ? ሰላም ነሽ? እኔ ደህና አይደለሁም። ትልቅ ችግር ተፈጥሮብኛል። ምንድነው እንደዚህ የተጣደፍሽ? ደውልሽ አልገባኝም። የምን ችግር ነው? ምን አይነት ችግር ልበልህ ቶምዬ? ይሄ ጠማማ እድሌ ከሚፈጥርብኝ ችግሮች አንዱ ነው። ታዲያ እዚህ ድረስ ምን አመጣሽ? እዛው ቢሮ እኮ እንነጋገር ነበር አይደል እንዴ? እኔ ደፍሬ የአብይን አይን ማየት የሚያስችል አቅም የለኝም። አልገባኝም። ምንድነው ችግሩ? እኮ ምን ብዬ እንደምነግርህ ራሱ ነገሩ በጣም ከባድ ስለሆነ ግራ ገባኝ። ግን አንተ ስለሆንክ ላንተ እነግርሃለሁ። ውሉን አፍርሼ እስራኤል ለማቆም ወስኛለሁ። ምን? አዎ ከአቅም በላይ የሆነ ችግር ገጥሞኝ ነው። በቃ ከአቅሜ በላይ የሆነ ነገር ስለገጠመኝ ነው እንዲህ አይነት ውሳኔ ላይ ደረስኩት። ቶምዬ ለምን ዝም አትለኛለህ? ዝም አትበለኝ እንጂ የሆነ ነገር በለኝ። ቆይ እንዲህ አይነት መሸከም ማልችለው ነገር ይዘሽ መጥተሽ ምን እንድልሽ ነው የምትፈልጊው? እንጃ። ከፈለክ ስደበኝ፣ ከፈለክ ተቆጣኝ፣ ከፈለክ ጩህብኝ፣ እንደፈለክ አድርገኝ እንጂ እባክህን ዝም አትበለኝ በእግዚአብሔር ቶምዬ።
ቆይ እስቲ ለምን እንደምታወሪ ንገሪኝ። ምንድነው የሆንሽው ነገር አለ? ችግሩን መጀመሪያ ንገሪኝ። እንዴ ቆይ ቀድሞ ነገሩን እንዴት አሰብሽው? እንዴት አላስበውም ቶሚ? ማይሆን ነገር ሲመጣብኝ እኮ ነው እንደዚህ ነገር ላይ ደረስኩት። ፈጽሞ ይሄን ነገር ማሰብ የለብሽም። ልታሰብ የማይገባ ነገር። ለምን አላስበውም ቶ? ለምን አላስበውም? ድርጅት ማፍረስ ማለት ቀላል ነገር መስሎሻል? እኔ ሲጀምር ድርጅት ይፍረስ አላልኩም። ከሆነም ግን ምንም አማራጭ የለኝም ቶም። በጣም ከባድ ነገር ውስጥ ነው እኮ ያለሁት። እሺ ቆይ አጎትሽ ይሄን ነገር ያውቃል? ኧረ ማንም አያውቅም። ገና ላንተ እኮ መናገሬ ነው። ጭራሽ እሳቸው ሳይሰሙ ህልማቸውን ገደል ካልከተትኩ እያልሽ ነው? እሱ ችግር የለውም ቶምዬ። እኔ ውሉን አፍርሰን ከጨረስን በኋላ እንደምንም ብዬ ቀስ አድርጌ እነግረዋለሁ። ሲሆን ይህን ነገር ፈጽሞ ባታስቢ ነው የሚሻለው። ፈጽሞ አታስቢ። እባክህን ቶም ተረዳኝ እንጂ። ሲሆን ሰውየው እኮ ትልቅ ኃላፊነት የሰጡት ለኔ ነው። ኃላፊነት የሰጡኝ ደግሞ ስላመኑኝ ነው። እና ይህንን ትልቅ እምነታቸውን ገደል ልክተተው? እስቲ ንገሪኝ። እሺ ቶም፣ እና ልሙት? ምንም ለሞት የሚያደርስ ነገር የለም ማለት። ሰው የጣለብህን እምነት ለመጠበቅ ብለህ አንድ ምስኪን ነብስ ላይ ሞት ትፈርዳለህ? ሲሆን ቆይ ለምንድን ነው የምትሞቺው? ምንድን ነው ምክንያቱ? እኔ እየነገርኩ ነው ቶም። በቃ ይሄ ነገር ካልሆነ ያለ ምንም ጥርጥር ሞታለሁ። በቃ መሞት አይቀርም። ስለዚህ በቃ ቶም፣ በምትወደው ሰው ልለምንህ እባክህን፣ በእናትህ ተለመነኝ። እሺ በለኝ። ይኸውልሽ እየጠየቅሽኝ ያለሽው ጥያቄ በጣም ከባድ ጥያቄ ነው። ለሁሉም ጊዜ ስጪኝና ላስብበት። ውይ አድሬ አስቤ መልሱን ነገርሽ። ውይ አድሬ አይደለም ቶምዬ፣ በ2 ቀን ውስጥ ይሄን ነገር መጨረስ አለብኝ። ጊዜ የለም። ምን ላድርግልሽ? ምን ትፈልጊያለሽ? ምን ላድርግልሽ? ምንም አታርጉልኝ። አታስጨንቁኝ። እሳችሁኝ ሄዱ። ምን እሳችሁኝ ሄዱ ይባላል? እየሞትኩ በእውነት ሰምቶኝ ደስ አይባልም። እሺ ይኸው እኔንም አየኝ። አይዞሽ ፍቅርዬ፣ በፍጹም አትሞች። አክሽን ቻት ቆራጣጭብኝ። እስቲ አስሬ ቁጭ በይ እና ምን ላድርግ ታዲያ? ታንዴም 2 ጊዜ ሊነድፈኝ አልነበረም እንዴ? አንቺን ብቻ ነው እንደሚነድፍሽ ታዲያ? አሰፋንስ ሞክሮት የለ እንዴ? እንዴ ደግሞ ዘይኔ እኮ አላህ ጋርዶልኝ ነው እንጂ እኮ ዛሬ እኮ ሞቼ ነበር አይደል እንዴ? አሁን ቁጭ በይ፣ አትፍሪ። ቁጭ በይ፣ ትምጣት ብቻ። ቢስሚላህ ነሽ يوم አንቺኛ ደሞዜ ተነስ እና አሰፋ መጡ። አሰፋ ምን አገኛችሁ? በእግዚአብሔር ምንም አላገኘም። በአራት ማቅጣጫ ዞርን፣ ግን ምንም ልናገኝ አልቻልንም። እንዴ እና ታዲያ ልጅቷ ትሞት ዝም ብለን ልናይ ነው ማለት ነው? ታዲያ ምን እናድርግ ሶፊ? ምንም ነገር ማድረግ ስላልቻልና ስላቃተን እኮ። እናቴ ምንም አትሆኝ። ማናችሁ? አሎ ስማ፣ እኛ ከዚህ በላይ እዚህ ተጎልተን መሞት አንፈልግም። ስለዚህ ድርሻችንን ስጠንና እኛ መንገዳችንን እንቀጥል። አንተን እኮ ነው የማናገረው። አልሰማከኝም? ሰምቻለሁ እኮ። ታዲያ ቢያንስ መጨረሻውን እንወቅና እና ልጅቷን ሁኔታ ካየ በኋላ ልሰጠው ነው? ወዶ ነው የሚሰጠኝ? ምን? እንግዲያውስ ወንድ ነህ፣ እንተያየታለን። አስገድደህ ስትቀበለው። እንዴት
ገንዘቡ እኮ የጋራችን መስሎኝ አይደለም ተሳስተሃል ገንዘቡ የኔ የካሳውንና ያሰፋ ነው ደማችን ከፍለን ያመጣ ነው ገንዘብ ነው በቃ እንደዛ ባሁን እኮ አንዳችን ጋላን ሊያዩ እኮ ቃልም ማለት አክሳንቺ ቃልቃላት በይብኝ ጊዜ እንዴ እና ቃል የተገባባን እንደሆነስ እንዲሁ ተያይዘን በማይሆን ነገር ማለቅ አለብን እንዴ ምትያንቺ ምን እያልሽ ነው ዘይነብዋ አንቺም የደሞዜን ሐሳብ ተጋርተሽ ታሪን እያልሽ እንደሆነ ለምን አይደልሽም እንዴ እኔ እኮ አላህ ጋርዶልኝ ነው እንጂ እኮ ዛሬ ሞቼ ነበር አይደል እኮ ዝም አትያት አይዞ ደሞዝ ያይዞ የኔ ጌታ አይዞሽ ፍቅሪ እኔ ግን እንደማንም ከሃዲ ካጠገብሽ አልለይም አንቺ ቅንና የዋህ ልጅ ነሽ አላህ ደግሞ ሐዘናችንን አይቶ መድኃኒት ከሰማይ ይልክልናል አይዞሽ ከሆነ አትድገሚ ምንም ነገር ልረዳሽ አልችልም በእናትህ በእግዚአብሔር ቶም ደስ አትበለኝ ተው ቆይ ታዲያ ይሄን የሚያክል ነገር እንደው በሁለት ቀን ውስጥ ጨርስልኝ ስትይ ለኔ በቂ ጊዜ ያስፈልገኝ ወድጄ እኮ አይደለም ቶም የተገድጄ ነው ቆይ ይሄን ያህል ለሞት የሚያደርስሽ ነገር ምንድነው እሱ ልነግርህ አልችልም ካልነገርሽኝ ምንም ነገር ልረዳሽ አልችልም እና ይሄን ያህል በመጨከን አሳልፈ ልሰጠኝ ነው ማለት ነው እኔ አልጨከንኩብሽም ጨከነህብኛል ተው ከሆነ እንግዲህ ምንም ማድረግ አልችልም ካቅሜ በላይ ስለሆነ ደግሞ አጎትሽ ምን ያህል ነውጠኛ እንደሆነ ታውቂያለሽ ስለዚህ እንዴት አድርጌ እንደማበርዳቸው ጊዜ ሰተሽኝ ላስብበት ይገባል ስለሱ አትጨነቅ ችግር የለውም ስላጎት ያልኩህ እኮ ተው እሱ ላንቺ ነው ዝምድናው ለኔ ምንም የሚያራራቸው ነገር ስለሌለ ትልቅ ችግር አለው እሺ በዚህ ላይ ይሁን ብዬ ብቀበልሽ እንኳን ገንዘቡን እንመልስልሻለን ብዬ ነው የምቀበልሽ እሱ እኮ ችግር የለውም ተው አሁን ያላችሁን ሰጡኝና ከዛ ቀስ ይያላችሁ ሌላውን ትመልሱ እንዴ ገንዘቡ እኮ ያጎትሽ ነው ስለዚህ መስጠትም ካለብን በስነ ስርዓቱ ተሰብስቦ መሰጠት ያለበት ለሳቸው ነው እሺ ቶም አሁን ምን ሁኚ ነው የምትለኝ ሲሆን ምንም ይሁን አላልኩሽም አርፈሽ ስራሽን ስሪ ያልኩሽ እንዴ የሞትኩ ነው እንዴ ስራዬን የምሰራው እሱና አንቺ አልሽ እንጂ እርግጠኛ አይደለሁም እኮ አሁን ደግሞ እየዋሸሽ ነው ልትለኝ ነው አላልኩም እየዋሸሽ ነው አላልኩም በቃ በፍርሃት በሆነ ስሜት የፈጠርሽው ነገር እንጂ ለሞት የሚያደርስሽ ነገር የለም ነው ያልኩሽ ያለሁት በጣም ነው ማዝነው ቶም በእንደዚህ አይነት በጥቃቅን ምክንያቶች ውስጥ ሊደርስብኝ የሚችለውን ከባድ ነገር እየነገርኩ ልትረዳኝ ካልቻልክ በጣም ነው ማዝነው ምክንያቶች ይሄ ብቻ አይደሉም ዱባይ ደም በስንት ትግል ስንት አድካሚ ጉዳዮችን አልፈን ከነኚህ ድርጅቶች ጋር ተዋውለን እንደመጣን ታውቂያለሽ እና ያወኩ እንደሆነስ ጨርሰሽ አንቺ ገንዘቡን ከወሰድሽው ለድርጅቶቹኛ በምን ሰርተን ልናስረክባቸው ይሄን ካላደረግን ደግሞ ከእንግዲህ ማንንም ሰው ሊያምነን አይችልም ከማንንም ሰው ጋር ከእንግዲህ ስራ ልንሰራ አንችልም በቃ ነገራችን ሁሉ ውሃ በላው ማለት ነው እሺ ቆይ በእኔ ቦታ የኔን የሚያክል ገንዘብ ተክቶ የሚሰራ ሰው ማምጣት ብችልስ እሱ ጥሩ ሊሆን ይችላል ጥሩ ሊሆን ይችላል አይደለም ጥሩ ነው በለኝ አልልሽም እንዴት ጥሩ ነው ልሻለሁ ይሄ የሚመጣው ድርጅት ምን ቅድመ ሁኔታ ይዞ እንደሚመጣ እናቀር ስለዚህ እሱም ቢሆን ማሰብና መደራደር ይጠይቃል በጣም ይገርማል እኔ እኮ እስካሁን ሳትችል መስሎኝ ነበር ለካ አንተ እኔን መርዳት ስላልፈለክ ነው እንደዚህ የምትሆን አይደል ተው በቃ ችግር የለውም እኔ እኮ ገና ካሁኑ ጭቅጭቅ ውስጥ እንዳንገባ ብዬ ነው እንጂ ጉዳዩን በህግ መጨረስ እችላለሁ ማለት መቼም መስራት ሳልፈልግ አንገቴን አንቃችሁ አታሰሩኝም አይደለ ስለዚህ ከዚህ በኋላ ጠበቃዬን ቀጥሬ እሱ ያናግራል ጌልተጅ ነው ቆይ እንጂ ሲሆን ቆይ እስቲ ቆይ ይወልዶ ከዚህ በኋላ መቆየቴ ምንም ትርጉም የለውም እሺ ተነጋግራችሁ ሐሳብህን ከቀየርክ ደውልልኝ ሲሆን
ማለት ነው? እሱ ሁሉን አፍርሽ እወጣለሁ ማለት ነገሩ አንተ እንደምታስበው ነገር አይደለም አቢሻ። እስኪ እሱን ነገር ተውና አድምጠኝ ወንድሜ። ያን ሁሉ ፊርማ ተፈራርሜ መጥቼ ተዘናግቼ ቁጭ ምን ሰው አይደለሁም። እሷ ሁሉን ካፈረሰችው ስራው ከነጭራሹ ይቆማል። አትጠራጠር፣ በጭራሽ ስራው አይቆምም እኔ በህይወት እስካለሁ ድረስ። ግን ምን ማለት ነው እሱ አፍርሽ እወጣለሁ ማለት ነው? አላውቅም። እኔ ብቻ ነገሮችን ሁሉ አስረድቻት፣ በዛ ላይ ዱባይ የተፈራረምነውን ውሉን ሁሉ ነገርኳት። ብቻ ተይ ብዬ ብላ ተሻፈረኛለች። በዚህ ጉዳይ ላይ ላዋራ ትፈልጋለህ? በፍጹም ልታናግርህ አትፈልግም። እሺ ስራውስ ገደል ይግባ ጥንቅር ይበል ነው የምትለው? እሷማ ሌላ ገንዘብ ያለው ሰው አምጥቼ ተካላቸዋለሁ ነው የምትለው። ሀሳቧን ባንፈልገውስ? የሚመጣውን ሰው ከሌላ ሰው ጋር መስራቱን ባንወደውስ? በህግ ፊት ፍርድ ቤት አቆሚያችሁ ሁሉን አፈርሳለሁ አለች። በጣም ይገርማል። በህግ ልታፈርሰው ማለት ነው። ከዛ ፍርድ ቤት ለፍርድ ቤት ስንመላለስ ልንውል ነው ማለት ነው። ቆይ ግን ምን ሆኜ ነው እሱ የምትለው? ልትነግረኝ ፈቃደኛ አይደለችም። ብቻ ለሞት የሚያደርሰኝ ነገር አለ ነው የምትለው። እና አመንካት? አላመንኳትም። ስለዚህ እየዋሸችን ነው ማለት ነው? እየዋሸችን እንኳን አይመስለኝም። ለሞት የሚያደርሳት ነገር ባይኖርም ከበስተጀርባው ግን ትልቅ ነገር እንዳለ ይሰማኛል። ግን እኮ ውሉን በጋራ ካልሆነ በቀር በተናጥል ማፍረስ አይችልም ይላል። በተናጥል ልታፈርስ ካሰብክ ተገቢውን ቅጣት ተቀጥተህ ስራው ይቀጥላል ይላል። በእርግጥ እሱም አንድ ፎይታ ነው። ፎይታ አይደለም፣ ትልቅ እዳ ነው። እዳ አይደለም፣ እንደውም ግልግል ነው። ጥንቅር ትበል ብቻ። ምንም ይሁን ምን ከዚህ በኋላ ከእሷ ጋር መቀጠል አያስፈልግም። ማለት ሁላችንም ተስማምተን ውሉን አፈርሰን እሷን በሰላም መሸኘት ነው ያለብን። ማን ነው ደግሞ ዛሬ ባለጌ ወንበር ላይ ሰቀለሽ? በዳት አይ ጉድ ጋር ብያለሽ። ሽሙጥ መሆኑ ኧረ አይደለም፣ ሽሙጥ አይደለም። አብዳል እንዴ አንተን የመሰለ ትልቅ ሰው ላይ እኔ አሽሟጥጣለሁ። አንተ ዝም ብለህ ወሬ ናውራ፣ ወሬኛ። እኔ በቅርቡ የታንክም ባይሆን የሞዝብል ፋብሪካ ቆሜ ስለማሳየ ኧረ በእናትህ፣ ኧረ ነፍሴ እንዴ ለዛም እኮ አይደለም የመጣሁት። አረጋጊ እንጂ። እሱማ የታወቀ ነው፣ ለፈለጣ ነው የመጣው። ማን ያቡሽ? አላወቅሽ? ታዲያ ለፈለጣ ባለም አንድ ፊት በጠቅላላ ጥርስ በጥርስ ያወርም ነበር። ይሄ አውርተህ ሞታል። አንቺ ሁሌ የምትሰጪው ግምት ግን እንደ ሰነፍ ተማሪ በቃ ግራ የገባው እዚህ እኮ እንዳንተ ማለት ነው አይደለ? ኧረ በእናትህ አትገግም። ኧረ አረጋጋው። ኧረ አትገግም። ጮማውን እንጂ በቤት ዞሬ እኮ ነው ይዤልሽ የመጣሁት። እግዚአብሔር ሌሌ ወንድሜ ቀኑ ሙሉ ሲያወደደድ ብሎ እህል ሲበላ ከሚያንቀው ሰው ጋር ማውራት። ኧረ በእግዚአብሔር በማርያም ኧረ ለዛሬ ብቻ ነው። አይ ቆሬን ጮማ ወሬ ሳልጨርስ ምንም አይወርድም። እናትዬ በኋላ አዝሻለሁ። እሺ ችግር የዛሬ ብቻ ላስቸግርሽ። አንቺ ልሂድ። ይሁን ባጭሩ ወሬው ሳታዛዛ ምን ብቻ እንደሆነ ንገረኝ። ጣጣ የለውም፣ እነግርሻለሁ። ደግሞ ለመንገድ ላገባና ሚሊዮነር ነው። ምን ማን ቅልጥ ያለች ልጠጥ ላገባል ነው። አንተ ገንዘቧን መጣ ያጣች ሀብታ
ይበቃል አብይ። ይሄ መሆን አለበት አልኩ። እንደውም ጊዜ ሰተን መስራት ያለብን ስራ ይሄ ነው። ዱባይ ተዋውለን የመጣን አስገዳጅ ሆነስ እሱ ችግር የለውም። ችግር አለው እንጂ አብይ። እንዴት ነው ችግር የሌለው? ችግር የለውም አልኩ። በቃ አንተ ባይሆን ምን ማድረግ ነው ያለበት? እስካሁን ያወጣነውን ወጪ በቶሎ አምጡ እንዳትለን አንተ ማግባባት ነው ይሄን መስራት ያለበት። ተወሱኝ ምንም ማሳመን አያስፈልገኝም። ለምን? ምክንያቱም ራሷ ቀድማ በገንዘቡ ምክንያት እንደማታስቸግረኝ ቃል ገብታለች። ከሆነ ጥሩ ነው። ስለዚህ እንደምንም ተቸግረን እንሄዳለን። ወይ ደግሞ ማነው ፋሲል ለስራ ማስኬጃ የሚሆን ገንዘብ ከየትም እንዲያመጣልን እንጠይቀዋለን። አብይ እርግጠኛ ነህ? አዎ። አሁን በምትለው መንገድ ምንም ስራችን ላይ እንቅፋት ሳይፈጠር መቀጠል እንችላለን? በፍጹም እንቅፋት አይፈጠርም አልኩ። በፍጹም። ስለዚህ አሁን ደውልና መስማማታችን ንገራት። አዎ አልደውልላትም። ምክንያቱም ለአክስቷ የገባሁላት ቃል ስላለ አሁን እሷን ብናባራት ችግር ስለምፈጥር ገና ለገና አክስቷን ፍራቻ ይቺ በጭባጫ ሆነች ከኛ ጋር መስራት ማትችል ሴት እያባበልክ ልታቆይ ትፈልጋለህ እንዴ? አንተ ግን ከመቼ ወዲህ ነው እንደዚህ እቺ ልጅ የጠመድካት? መቼም ልጥመዳት መቼ ለውጥ የለውም እሱ። ስማ ዝም ብለህ ከእሷ ጋር ለማቆም እኮ ይሄ በንፉቅቅ መሄድ ድርጅትን ፍርድ ቤት ለማቆም ስታስብ ማቆም በቃ ይሄ እዚህ ጋር በቂ ነው እኮ ከእሷ ጋር ለማቆም። ስለዚህ አሁኑኑ ንገራት ወይ ደግሞ እኔው ራሴ እነግራታለሁ። ቆይ አብይ እንዴ እንዲህማ ከምክንያታዊነት ጋር ጨርሶ ነው ስትፋታ ዝም ልልህ አልችልም። ቆይ እኔ የምልህ ለዚህች ልጅ ያለህ አመለካከት አሁን እኔ በነገርኩህ ነው ወይስ? አይደለም እኔ በፊቱንም ሌላ ጥያቄ ስለነበረኝ ነው እኮ። እንደዚህ በልና አረጋጋኛ። ቆይ ምንድን ነው ምክንያቱ? ማታ ከማማዬና ከጓደኛዋ ጋር እንዲሁ ስጨቃጨቅና ስጣላ ነው ያመሸሁት። እንዴ ጓደኛዋን ደግሞ እዚህ ውስጥ ምን አገባት? የጽዮን ባለቤት ጓደኛቸው። እኛ ለእሷ ያለን አመለካከት በጣም የተጋነነ ነው። እንዲሁ በየዋህነት መልአክ አድርገን አስበናታል። ምክንያቱም የእሷን ወገን ብቻ ሰምተን የሌላውን ወገን ሳንሰማ እሷን አክብደን አይተናታል። ይሄ ውስጥ የጥርጣሬ ፈጠረብኝ። ከዛ በኋላ ይገርምሃል፣ እኔም ለጽዮን ያለኝ አመለካከት እየተቀየረብኝ ነው ያለው። ኧረ እባክህ እውነቴን ነው። ይገርምሃል፣ አንድ ሁለት ጊዜ አጥፍታ በይቅርታ አልፌያታለሁ። ግን ትናንትና እኔ ባለሁበት እንደው ለዳናዊት የተናገረቻት የንቀት ቃላት ብትሰማ በእውነት እኔ ከዛ በኋላ አሁን በጣም ለእሷ ያለኝ አመለካከት እየተሸረሸረ ጥያቄ ውስጥ ገብቶብኛል። በጣም ጥሩ ነው። እኛ ሳንገፋት ጥያቄው ከእሷ ከመጣ ይሄ በጣም ጥሩ ነው፣ በጣም ጥሩ ነው። ስለዚህ ዳናዊትን ጨምረ ስብሰባ ጥራና ማለት ነው። ምን አልከኝ? ዳናዊት አይደለም ዛሬ እስከ መጨረሻው እኛ ስብሰባ ላይ ትገኛለች ብለን እንዳትጠብቅ። ችግር የለውም። ለአባቷ ደውልላቸውና አንጠልጥለው ያመጣታል። እሱ ችግር የለውም። ይሳካል አይመስለኝም። ግድ የለህም። አንተ ብቻ ያልኩህን አድርግ። ስብሰባው ላይ ሹፌሩ እንዲገኝ አድርግ። እናም ለእሷም ደውልና ንገራት። እኔ ሌላውን ነገር አድርጋለሁ። በጣም ታሳዝናለህ። እድሜዋ ሙሉ በፍቅር ስጠብቅ የኖረች ምስኪን ልጅ እያለች አፈን ሞልተህ ትንሽ አታፍርም? ለምን አፍራለሁ እንዴ? ፎቅ መግዛት የሚችል ገንዘብ እኮ አካውንት ውስጥ ይግባልን የተባልኩት። እሺ ገባህ? ምን ታዲያ ይሄን የሚያህል ገንዘብ ሳስብ እንዴ የሚይዘው የምጨብጠው እኮ ነው ግራ ይገባኝ። እና ርብቃን የመሰለች ንጹህ አፍቃሪ ለገንዘብ ብለህ ስትከዳት ምንም አይሰማህም ማለት ነው? ለምን አይሰማኝ? አንዱ በባዶ ኪስ አይከብድም አለ አይደል? በእኔ ከመጓተት አይሻልም? ምንም አይሻልም። ሁሌም ቢሆን ፍቅር ከሌለበት የሀብታም ቤተ መንግስት በፍቅር የደመቀች ደሳሳ ጎጆ ትሻላል። ደግሞ ማን ስለሆነች ነው እሷ በዚህ ጊዜ ገንዘብ የምትሰጥ? ገንዘቡ መጣያ ያጣች ሰው ስለሆነች ነው ማለት። እሷም ባሏም ባለስልጣን ነበሩ። ገባ አይደለ? ባሏ ደግሞ ከእሷ በላይ በደንብ አጭበርብሮ ነው ይመስለኛል የሞተው። እና ከህዝብ የተረፈ ገንዘብ ለማሻሽ የሌባ ተባባሪ ልትሆን ነው ማለት ነው? ቢሆንስ ምን አለበት? እስኪነቃ ድረስ እኮ ሌብነትም ስራ ነው ሲባል አልሰማ? ስጅቦቹ ዘመን መፈክር ነው። የአሁን ጊዜ መፈክር ግን ሰርቀ ከምትበላ ብትሞት ይሻልሃል የሚል። ኧረ እኔ እንደዚህ ነገር አይገባኝም እባክህ። ሰማኛለህ አቡሽ፣ ከዛሬው ይልቅ ገና አሁን ነው አደገኛ ጨዋታ ውስጥ የገባህ። እንዴት? ምድረ ሌባ ከደሃ ጉሮሮ ነጥቆ
የቀበረውን ብር ማረሻ ሲያጣ በየቆሻሻ ገንዳው ሲጥል አይተሃል አይደል? ባይቻል ቲቪ ላይ። ስለዚህ አንተንም ገንዳ ልታረግ ነው ማለት ነው። ከተሳካላት እሷም ገንዘቧ ምትረፋል፣ ካልተሳካላት አንተ ነው ይዛ ወህኒ ትገባለች። ስለዚህ ይቅርብህ። ኧረ እባክህ ቀረብኝ። ለካ ሚሊዮነር አይ ገንዘቡን እስከ የት አመጣሁት ብለን ነው እሷ አካውንት ውስጥ የምታስገባው? ከየትስ ባመጣው? ማን ምን ያገባዋል? ማንም ሲሆን መንግስት ነው የሚያገባው። ከ600 ሺህ ብር በላይ ባንክ ውስጥ ታስገባ፣ ባንኮች ለመንግስት ያሳውቃሉ፣ መንግስትም ክትትል ያደርግብሃል። ምን? የገንዘቡ ምንጭ ሰላማዊ ነው የታወቀ ከሆነ ማንም አይናገርም። ችግር ያለው ከሆነ ግን እዛው ያበቃል። እርግጠኛ ነሽ? ሲም ካርድ? በጣም እርግጠኛ ነኝ። ይሄ ባይሆን እንኳን እኔ ለአባትህ፣ ለፖሊስ፣ ለርብቃ ቀድሜ ስለማጋፍጠው አርፋ ብትቀመጥ ነው የሚሻለው። ውድ ተመልካቾቻችን ሰሞኑን በአንዳንድ አካባቢዎች ላይ የድምጽና ምስል መቆራረጥ ማጋጠሙ ይታወቃል። በመሆኑም ይህንን ችግር ለመቅረፍ በተከታዮቹ ቁጥሮች ማለትም ፍሪኩዌንሲ 11512፣ 11511፣ 11513 እና 11514 ሲምቦል ሬት 27500 ፖላራይዜሽን ቨርቲካል ናይልሳት አሊያም ኢትዮሳት ላይ በድጋሚ በመጫን በጥራት መከታተል የምትችሉ መሆኑን በአክብሮት እናሳውቃለን። ኢቢኤስ የርሶ ቀዳሚ ምርጫ። አውቃው እኛ ጋር ብዙ መቀመጥ ጥሩ አይደለም። ስለዚህ ትርፏን ሰብላ አታስብ፣ ሽጠው። ጥሩ። እኔ አሁን ቶሎ እመለሳለሁ። መጣ። እሺ ቻው። እንዴ ምን ነው ምን ሆኑ? ኧረ ምን ማለት ነው? ሁኔታውስ ግን ምንም ያልሆኑ አይደለም ይመስላል። አይ ድንገት ዱብ ስትይ ደንግጬ ነው። እንዴ ይሄን አላስደነግጣለሁ እንዴ? አይ እሱ እንኳን አይደለም፣ ግን እዚህ መሆኔን እንዴት አውቀሽ መጣሽ? እንዴ እርሶ ሳያውቁኝ አይደል እንዲያድ ነው ያገኘኝ። እኔም የት እንደሆኑ ብቻ ሳይሆን ማንነቱንም ጭምር አጣርቼ አውቃለሁ። በዚህ አይነት አደገኛ ሰላይ ነሽ ማለት ነው። በጣም በተለይ በነገር ለሚፈልገኝ ሰው ባላሰቡት ጊዜና ሰዓት ደርሼ የሚወዱትን ነገር መንጠቅ እችልበታለሁ። ስለዚህ ልታስፈራሪኝ ነው የመጣሽው ማለት ነው? ኧረ በፍጹም አይደለም። ጥሩ ከሆነ ጥሩ፣ ካልሆነ ግን ባታስቢው ነው የሚሻለው። እርሶም የምሽቆጠቆጥሎት መስሎት ከሆነ አይሾድ። እንዴት? እኔና እርሶን ያገናኘን ቢዝነስ ነው እንጂ አለ የሚሉት ማስረጃ አይደለም። በጣም እርግጠኛ ነኝ ወይዘሮ አስራትን አግኝተዋት ሊሆን ይችላል፣ ግን እሷ እጅ ላይ ምንም አይነት ማስረጃ ስለሌለ እሰጡታለሁ ልትሎት አትችልም። አይ በዚህ እንኳን እርግጠኛ ባትሆኚ ጥሩ ነው። አይ ስለሱ እንኳን አታስቡ። ከእርሶ ጋር ያገናኘን ገንዘብ ነው። ከአቢ ጋር ብሰራ በ3 አመት እንኳን ላተርፈው የማልችለውን ገንዘብ ሰጥሻለሁ ስላሉኝ ነው የመጣሁት እርሶ ጋር። ታዲያ እኮ 3 ሚሊዮን ብር ዝም ብዬ አይደለም የምሰጥሽ፣ በስራ ነው። አውቃለሁ። እኔም ስራዬን ግማሹን በአግባቡ ተወጥቻለሁ። ምን? አዎ አብይን ጨምሮ ሁሉም በሐሳቤ ተስማምተው ሊለቁኝ ወስነዋል። እንዴት ሊሆን ይችላል? እንዴት አይሆንም? እርሱ አይደሉ እንዴ ይሆናል ብለው ያማከሩኝ? ነው ግን እንዴት? ታዲያ ችዬ ሳደርገው ጊዜ ለምን ተጠራጠሩ? አብይ በቀላሉ እሺ ይላል ብዬ ስላልጠበቅኩ ይሆናል። እሱስ ልክ ኖት። እኔ ራሴ በቀላሉ እሺ ይላል ብዬ አላሰብኩም ነበር። ለዛም ነው እሱ ማግኘት ፈርቼ ፓርትነራችንን ቶምን አግኝቼ አናገርኩት። ታዲያ ምኑን ጨረስኩ ብለሽ ታሰስኛለሽ? የዋናውን ባለቤቱን ይሁንታና ፈቃድ ሳታውቂ? አይሳሳቱ። የሱንም ፈቃድ በሚገባ አግኝቻለሁ። እኮ እንዴት? ቶምን ካወራሁት በኋላ አብይን አግኝቶት ነበር። ወዲያውም ለኔ ደውሎ መስማማቱን ነግሮኛል። ይገርማል። አሁን እኔ ግማሹን ስራዬን በሚገባ ጨርሻለሁ። የሚቀረው እርሶ ነው።
ስለዚህ በውላችን መሰረት ግማሹን ገንዘብ እንዲሰጡኝ ነው የመጣሁት። ቆይ አታጣድፊኝ እንዴ። አንደኛ አሁን ልከፍልሽ አልችልም። እንዴ ለምንድን ነው የማይችሉት? ቼክ አልያዝኩኝ። ከዚያ ሌላ አንቺ ተናገርሽ እንጂ ከሌላ ሰው ሁኔታውን አላጣራው። ስለዚህ ዛሬ እውነት መሆኑን አረጋግጬ ነገ ከፍልሻለሁ። ጥሩ። ቃሎትን የሚያከብሩ ይመስለኛል። ካልሆነ ግን ከሚያስቡት በላይ ነው የምንጣለው። በዚህ በኩል ስጋት አይግባሽ። አንቺን ሳይሆን ቃሌን ስለማከብርና ስለምፈራ ከፍልሻለሁ። እሺ መልካም። ደህና ይሁን። ደህና ይሁን። አሁን የልጄ ሸክም ቀላል። እሺ ሌሎቻችሁስ ከኛ ጋር መሄድ የምትፈልጉ የላችሁም? በጣም ይቅርታ አድርጉልኝ። እኔ አብሬው መሄድ ነው የምፈልገው። ዋና ማሪዋን ነይ መትዬስ ከኛ ጋር መሄድ ትፈልጊያለሽ ወይስ አትፈልጊም? ጥሩ እኛ ግን እንሄዳለን። በል ስጠን አንተ። ኧረ እኔ መቅረት አልፈልግም እኮ። እንዴ አቤት አቤት። ይቅርታ ታለሜ፣ ግን አብሬያቸው መሄድ የምፈልገው። ነይ እናት አለሜ ነይ። ከርማ ተመን ነይ። አየሽው አይደል ይሄን አውሬ ዛሬ አንቺ ታመምሽ ብሎ ባላ እጅ ታያሽ ብሎ አልሄድኩ ሲል አየሽው አይደል? አላህ የሥራውን ይስጠው። ጌታው በል ሸኘን።